አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። የጥበብ ጫፍ። አንድ ይሁዳዊ ወደ ሩቅ ሀገር እየተጓዘ ሳለ በመሃል የሙስሊሞች ሀገር ይደርሳል። ያው እንደሚታወቀው ይሁዳ ሁሌም ሸር እንዳሰበ ነው። እናም እዚች ከተማ ገብቼ ዑለማዎችን ማደናገር አለብኝ ብሎ ያስባል። ከዚያም ወደ ከተማዋ ሊገባ ሲል አንድ እረኛ ያጋጥመውና በሱ ሊጀምር ወሰነና እንዲህ በማለት ጨዋታ ጀመረ። እኛ ሙስሊሞች እኮ ቁርአን ለመሐፈዝ በጣም እየተቸገርን ነው። አንደኛ 30 ጁዝ ነው በዝቷል። ሁለተኛ አንቀጾችን በጣም ብዙ ናቸው። ሶስተኛና አስቸጋሪው ደግሞ ቁርአን ውስጥ ድግግሞሽ አለ። ስለዚህ ለምን የተደጋገሙ አንቀጾችን አንሰርዛቸውም? ምክንያቱም የቃላት መደጋገም ነው እንጂ ምንም አይደለም። ድግግሞሽን ከሰረዘን መሐፈዙም ይቀለናል ይለዋል። ይሁዳዊ ይህን ሁሉ ሲያወራ እረኛው በጽሞና ያዳምጠው ነበር። ከዚያም እረኛው ቀና አለና ንግግርህ በጣም ደስ ይላል፣ አሪፍ ሀሳብ ነው አለው። ይሁዳው ደስታው ወደር አጣ። ነገር ግን ድብቅ ሴራው እንዳይታወቅበት ደስታውን ደበቀው። እረኛውም እንዲህ በማለት ንግግሩን ቀጠለ። አንድ ጥያቄ አለኝ። በአንተ የሰውነት አካል ውስጥ ድግግሞሽ የለም እንዴ? ለምሳሌ 2 እጅ፣ 2 አይን፣ 2 እግር፣ 2 ጆሮ። ታዲያ ሰውነትህ ቀለል እንዲልልህ አንዳንዱን ለምን አትቆርጠውም? ያው ድግግሞሽ ነው እንጂ ምንም አይደለም ይለዋል። ይህን ሲለው ይሁዳው ደነገጠ። ፊቱን አጨፍግጎ የእረኛዎቻቸው መልስ እንዲህ ከሆነ የዑለማዎቻቸው መልስ እንዴት ሊሆን ነው እያለ ከተማዋን ትቶ አለፈ።